ready to have beautiful babies. 9 months later, I had a baby boy. እስቲ አስቡት አንድ ሳይሆን አስርም ሳይሆን በዓለም ዙሪያ ከ1000 በላይ የአባቱ ልጆች የሆኑ ወንድሞችና እህቶች እንዳሉት ቢያውቁ ምን ይሰማውታል? ይሄ የሳይንስ ልቦለድ አይደለም። ይሄ ዮናታን ያዕቆብ ሜየር የተባለ አንድ ሰው የፈጠረው አስደንጋጭ እውነት ነው። ስፐርሙን ወይም የወንድ የዘር ፍሬውን በጣም ብዙ ጊዜ በመለገሱ ባለሙያዎች በታሪክ ውስጥ እጅግ አደገኛ ለጋሽ ብለውታል። ውድ ተመልካቾቻችን ዛሬ በድብቅ በለገሳቸው የዘር ፍሬዎቹ ከ1000 በላይ ልጆችን ስላፈራው ሰው ልናወሳችሁ ነው። ጉዳዩ ከበድ ያለ ነውና ሳይደናገጡ ይከታተሉ። ሁሉም ነገር በኔዘርላንድ እንደ አውሮፓውያን አቆጣጠር በ2007 ነበር የጀመረው። ዮናታን ያዕቆብ ሜየር ኔዘርላንዳዊ ሲሆን ቁመተ ረጅም፣ መልከ መልካምና በሙያው ሙዚቀኛ ነው። መጀመሪያ ላይ መሃን የሆኑ ባለትዳሮችን ለመርዳት ስፐርሙን ለመለገስ ወደ አንድ የዘር ፈሳሽ ባንክ ሄደ። ነገር ግን እንደ በጎ አድራጎት የጀመረው ነገር ሱስ ሆነበት። ብዙም ሳይቆይ አልፎ አልፎ ብቻ ሳይሆን በየሳምንቱ አንዳንዴም በየቀኑ ወደ ብዙ ክሊኒኮች እየሄደ ይለግስ ጀመር። ጓደኞቹ እንደሚሉት ከሆነ ዮናታን የዘር ፍሬውን በዚህ ልክ የሚለግሰው ለሚከፈለው ክፍያ ሳይሆን ዲኤንኤውን ወይም ዘረመሉን በስፋት ለማሰራጨት ከፍተኛ ፍላጎት ስላለው ነው። በምዕራቡ ዓለም የወንድ የዘር ፍሬ መለገስ የተለመደ ነው። የወንድ የዘር ፍሬ ተፈጥሯዊ እርግዝና በማይቻልበት ጊዜ ግለሰቦችን ወይም ጥንዶችን ለመርዳት ይለገሳል። ይህም ያላገቡ ሴቶች ልጅ ያለ ግብረ ሥጋ ግንኙነት እንዲወልዱና የወንድ የዘር ፍሬ እጥረት ያለባቸው ወንዶች መውለድ ስለማይችሉ በሚለገስ የዘር ፍሬ ከአጋራቸው መውለድ ያስችላቸዋል። የተለገሰው የወንድ የዘር ፍሬ እንደ አርቲፊሻል ኢንሲሚኔሽን ወይም ኢንቪትሮ ፈርቲላይዜሽን ባሉ የመራቢያ ቴክኖሎጂዎች ግለሰቦች ወይም ባለትዳሮች ወላጅ እንዲሆኑ ይረዳል። ይሄ የሚሆነው የወንዱ የዘር ፍሬ ተዘጋጅቶ ወደ ማህፀን ውስጥ እንዲገባ ይደረጋል ወይም እንቁላሎቹን በቤተ ሙከራ ውስጥ ለማዳቀል ይጠቅማል። በአጠቃላይ የወንድ የዘር ፍሬ ለጋሽ ከለገሰው የዘር ፍሬ ለተወለደ ልጅ ምንም አይነት ሕጋዊ መብት ወይም ኃላፊነት የለበትም። ሕጋዊ ወላጅም አይሆንም። ልጁን በማሳደግ ላይ ምንም አይነት ተሳትፎ የለውም። እንዲሁም ለልጁ እንክብካቤ የገንዘብ ኃላፊነት አይወስድም። ኔዘርላንድ በስፐርም ወይም በወንድ የዘር ፍሬ ልገሳ ላይ ጥብቅ ሕጎች አሏት። የዘረመል ቀውሶችን ወይም ጄኔቲክ ክራይሲስን ለማስቀረት አንድ ለጋሽ እስከ 25 የሚደርሱ ልጆችን ብቻ እንዲያፈራ ይፈቀድለታል። ዮናታን ግን በ11 አገሮች ውስጥ ከ300 በላይ ክሊኒኮች ጋር በመሄድ ከ2000 ጊዜ በላይ የወንድ የዘር ፍሬውን ለግሷል። ይህም ማድረግ የቻለው የውሸት ስሞችን በመጠቀም የልገሳ ታሪኩ ከ25 ጊዜ በታች እንደሆነ በማዋሸትና የወንድ የዘር ፍሬውን በኦንላይን ጭምር በመሸጥ ነው። በጣም የሚያስገርመው ደግሞ በድብቅ ወደ ሌሎች ሀገሮች ወደ ዴንማርክ፣ ጀርመን፣ ዩክሬንና ከአውሮፓ ውጪም ጭምር የስፐርም ናሙናዎቹን ልኳል። ይህን ሁሉ ያደረገው ዲኤንኤውን በተቻለ መጠን ለማሰራጨት ነበር። በጥቅምት 2023 በሰጠው ቃል የካንሰር፣ ስኳርና የጄኔቲክ በሽታ የቤተሰብ ታሪክ ስለሌለው የወንድ የዘር ፍሬውን መለገስ ለሌሎች በጎ ማድረግ ነው ብሎ እንደሚያስብ ተናግሯል። እናም ባደረገው ነገር እንደማይጸጸት ገልጿል። በጣም አስነዋሪው ነገር ደግሞ እሱና ሊዮን የተባለ ሌላኛው ለጋሽ ጓደኛው የማን እንደሚያሸንፍ ለማየት የዘር ፍሬያቸውን ለተቀባዮቻቸው ከመስጠታቸው በፊት እንደሚቀላቅሉ የጋራ ጓደኛቸው በድብቅ አጋልጧቸዋል። የዮናታን ተግባር ከባድ የዘረመል ቀውስ ሊያስከትል ይችላል። ምክንያቱም በዮናታን የዘር ፍሬ ልገሳ የተወለዱ ልጆች እንደ አውሮፓውያን አቆጣጠር ከ2007 ጀምሮ እድሜያቸውን ብናሰላ በዚህ ሰዓት አስራዎቹ እድሜ ውስጥ የሚገኙ ጎረምሶችና ኮረዳዎች ሊሆኑ ይችላሉ። እናም እነዚህ ልጆች ሳይተዋወቁ የመጋባት እድላቸው ሰፊ ነው። ከዚህ የባሰ አስፈሪ የሚያደርገው ቁጥሮቹ ስንመለከት ነው። ዮናታን በዚህ ወቅት 1000 ልጆች ካሉትና እያንዳንዳቸው 2 ልጆች ብቻ እንኳን ቢወልዱ በ3 ትውልዶች በአንድ አካባቢ 10,000 ሰዎች ዲኤንኤውን ወይም ዘረመሉን ሊይዙ ይችላሉ። ይህ ደግሞ የተወለዱትን ልጆችና ወደፊት ከነርሱ የሚወለዱ የልጅ ልጆቻቸው ለበርካታ የጤና ችግር ሊያጋልጥ ይችላል። የዘርፉ ባለሙያዎች እንደሚሉት ከሆነ አንድ ሰው በአንድ አካባቢ ብዙ ልጆችን ሲወልድ
ልጆቹ በዘር ሊተላለፍ ለሚችል በሽታ የመጋለጥ ዕድላቸው ከፍተኛ ነው። ይህንን በምሳሌ ለማስረዳት በዮናታን ውስጥ የተደበቀ የዘረመል በሽታ ቢኖር በቀላሉ ከእርሱ በተገኙ ልጆቹ ውስጥ ሊገለጥ ይችላል እንደማለት ነው። ከዚህ ባሻገር ልጆቹ ሳያውቁ ከሥጋ ወንድሞቻቸውና እህቶቻቸው ጋር ቢጋቡ የሚወለዱት ልጆች ለጎላ የጤና ችግር የመጋለጥ ዕድላቸው በእጅጉን ሰፊ ነው። የዮናታን ድርጊት በተለያየ መገናኛ ብዙሃን ዘገባዎችና በዶክመንተሪ ፊልሞች አማካኝነት ይፋ የሆነው እንደ አውሮፓውያን አቆጣጠር በ2017 ነበር። ለዓመታት የዮናታን ድርጊት ማንም አያውቅም ነበር። ነገር ግን ወላጆች ነገሮችን ማገናኘት ጀመሩ። የስፐርም ልገሳን የተጠቀሙ ቤተሰቦች ልጆቻቸው ከሌሎች ጋር በጣም እንደሚመሳሰሉ ደረሱበት። ከዛም በተለያዩ ማህበራዊ ሚዲያ ፌስቡክን ጨምሮ ግሩፕ ወይም ማህበር በመመስረት መነጋገር ጀመሩ። ከነሱ መካከል አንዲት የዮናታንን የወንድ የዘር ፍሬ የተጠቀመች ኔዘርላንዳዊት እናት ልጇ በኔዘርላንድ በርካታ ወንድሞችና እህቶች እንዳሏት ካወቀች በኋላ በጉዳዩ ላይ ምርመራ እንዲደረግ ለመንግስት አመለከተች። ከዚያም ዮናታን በኔዘርላንድ ብቻ ከ200 በላይ ልጆች እንዳሉት ተደረሰበት። ከዚህ የከፋው በተደረገው የዲኤንኤ ምርመራ ዮናታን በመላው ዓለም ከ1000 በላይ ልጆች ማፍራቱ ታወቀ። ይህ ግኝት በማህበራዊ ሚዲያ ላይ በመጋራቱ ብዙ ሰዎች ጋር መድረስ ቻለ። በ2023 1000 ልጆች የወለደው ሰው የተሰኘው የኔትፍሊክስ ዶክመንተሪ ፊልም የዮናታን ታሪክ ለብዙ ሰዎች ለመድረሱ ወሳኝ ሚና ተጫውቷል። ዶክመንተሪው በመላው ዓለም ከ550 እስከ 1000 የሚገመቱ ልጆች እንዳሉት ዳስሷል። ፊልሙ በለጋሽነቱ ዙሪያ ያሉትን የሥነ ምግባር ጉዳዮችና በእርሱ የዘር ፍሬ በተወለዱ ልጆች ላይ ሊከሰቱ የሚችሉ ችግሮችን አጉልቶ ለማሳየት ሞክሯል። እውነቱ እየጠራ ሲመጣ ወላጆች ለመፋለም ወሰኑ። በዮናታን ላይ ትልቅ ክስ ተመሰረተ። ኔዘርላንድ ውስጥ የሚገኝ ፍርድ ቤት ዕድሜ ልኩን የዘር ፍሬውን እንዳይለግስ አግዶታል። እገዳውን ከማጽደቁም በላይ ታይቶ የማይታወቅ እርምጃ ወሰደ። ሁሉም ክሊኒኮች ውስጥ የሚገኙ የእርሱ የዘር ፍሬ ናሙናዎች እንዲወገዱ ያዘዘ ሲሆን ለእያንዳንዱ የወደፊት ልገሳ 100,000 ዩሮ እንዲቀጣ ወስኗል። ነገር ግን የሚያስፈራው ነገር ዮናታን በጣም ብዙ የስፐርም ናሙናዎችን በመላው ዓለም ስለለገሰ አሁንም ከናሙናዎቹ ልጆች እየተወለዱ ነው። አውሮፓ ውስጥ የሚገኙ አገሮች የዮናታን ተግባር በቀጣዩ ትውልድ ላይ የተቃጣ የሥነ ሕይወታዊ ጦርነት ነው በማለት ለማስቆም እየተጣደፉ ነው። በኔዘርላንድ፣ ጀርመንና ዩናይትድ ኪንግደም ውስጥ ዮናታን የዘር ፍሬውን እንዳይለግስ ታግዷል። ነገር ግን እዚህ ጋር የሚያስፈራ የሕግ ክፍተት አለ። ዮናታንን ምንም አይነት ዓለም አቀፍ ሕግ ድንበር ከመሻገር ሊያግደው አልቻለም። በሚያስደንቅ ሁኔታ አሁንም የሕግ ክፍተት ባለባቸው አገሮች ላይ እየዞረ እየለገሰ እንደሆነ ተደርሶበታል። በ2024 የምርመራ ጋዜጠኞች በጎረቤት ሀገር ኬንያ የውሸት ስም ተጠቅሞ ሊለግስ ሲሞክር ይዘውታል። ሲጋፈጡት ሸሽቷል። ወደ ሀገራችን ኢትዮጵያ ገብቶ እንደሆነ የሚታወቅ ነገር የለም። በአሁን ጊዜ ዮናታን በትክክል የት እንዳለ አይታወቅም። ነገር ግን በዚህ በያዝነው ዓመት በዛምቢያና ዛንዚባር እንደታየ የተለያዩ ምንጮች ገልጸዋል። በዚህ ወቅት የወንድ የዘር ፍሬ ለጋሾችን ለመከታተል ዓለም አቀፍ ዳታቤዝ ተዘጋጅቷል። ነገር ግን ገና በሁሉም ሀገራት ሥራ ላይ ስላልዋለ በዓለም ዙሪያ ያሉ የወንድ የዘር ፈሳሽ ባንኮች በተጠንቀቅ ላይ ናቸው። ምክንያቱም በሁሉም ሀገራት እስከሚሠራ ድረስ እንደ እርሱ ያሉ ሰዎች በልጆች ሕይወት ከመጫወት ወደ ኋላ ስለማይሉ ነው። ዮናታን ከለገሳቸው ከእያንዳንዱ የወንድ የዘር ፍሬ ቁጥር ጀርባ እውነተኛ ልጅና እውነተኛ ቤተሰብ አለ። ዮናታን ሕጎችን ብቻ አይደለም የጣሰው፣ በሺዎች የሚቆጠሩ ንጹሐን ሕይወት ላይ ቁማር ተጫውቷል። እና የሚያስፈራው ነገር አሁንም ስንት ተጨማሪ ልጆች እንዳሉት አለመታወቁ ነው። አንዳንድ የማህበራዊ ዘርፍ አጥኚዎች የዮናታንን ተግባር አንድ ሰው ብቻውን የፈጠረው ችግር ነው ብለው አይመለከቱትም። የዮናታን ኢሰብአዊ ተግባር የወለደው ዘመን አመጣሹ የምዕራቡ ዓለም በቤተሰብ ምስረታ ላይ ያለው የተንሸዋረረ ምልከታ ነው ብለው ይተቻሉ። ባደጉት ሀገራት ሴቶቹ በተፈጥሯዊ መንገድ መውለድ ስለማይፈልጉ የተለገሰ የወንድ የዘር ፍሬ መጠቀም ከጀመሩ 4 አስርት ዓመታትን አስቆጥረዋል። እናም ይሄ ዝንባሌያቸው ለዮናታን አይነት ኢሰብአዊ ተግባር አጋልጧቸዋል ሲሉ የማህበራዊ ሳይንስ ምሁራን ይናገራሉ። ዮናታን በዓለም አቀፍ ደረጃ ሊለጠጥ የሚችል የዘረመል ቀውስ ፈጥሯል።
ውድ የወግ ፍሌክስ ቤተሰቦች ስለ ዮናታን ምን ያስባሉ? አስተያየታችሁን በኮሜንት አሳውቁን። ይህ ታሪክ ካስደነቃችሁ ተጨማሪ የማይታመኑ እውነተኛ ታሪኮችን ለማግኘት ላይክ እና ሰብስክራይብ ያድርጉ። ቸር ሰንብቱልን።